ሰላም እንዴት ናችሁ? እግዚአብሔር ይመስገን። ዛሬ የምናየው አኪን ቡልጋሪስ ወይም ብግር የምንለውን የቆዳ ኢንፍላሜሽን ህክምና በተመለከተ ነው። ብግር ወይም አኪን ስንል በቆዳችን ላይ የሚከሰት ኢንፍላሜሽን ሲሆን በአራት አይነት ምክንያቶች ሊከሰት ይችላል። የመጀመሪያው ኤክሰስ ኦይል ወይም ሳቡን ፕሮዳክሽን ሲኖር፣ ይህም ከመጠን በላይ የቆዳ ቅባት ወይም ዘይት መመንጨት ሲኖር የሚከሰት ሲሆን ሁለተኛው ዴድ ስኪን ወይም ኬራቲኖሳይትስ ወይም የቆዳ የፀጉር ቀዳዳዎች ፎሊክሎች በሞተ ቆዳ ሲዘጉ ወይም ሲሸፈኑ የሚከሰት ነው። ሶስተኛው በባክቴሪያ ምክንያት የሚመጣ ሲሆን ይህም ኮርቲን ባክቴሪየም አኪን በሚባል ባክቴሪያ ሊከሰት ይችላል። አራተኛው ኢንፍላሜሽን ሲኖር ወይም የቆዳ መቆጣት ሲኖር የሚከሰት ነው። በተጨማሪም በጉርምስናና በወር አበባ ወቅት እንዲሁም በጭንቀት እና በድባቴ በምንኖርበት ወቅት እነዚህ ብግር ይከሰታሉ። ብግር በሰውነታችን ውስጥ የሚታየው በተለይም በፊታችን፣ በደረታችን፣ በጀርባችን የሚከሰት ሲሆን ትሪትመንቱ ወይም ህክምናውን በምናይበት ወቅት ሁለት አይነት ህክምና አለው። ነን ፋርማኮሎጂካሊ እና ፋርማኮሎጂካሊ ማከም እንችላለን። ነን ፋርማኮሎጂካሊ የምንለው ፊታችን በቀን 2 ጊዜ ቅባትነት በሌለው ሳሙና በመታጠብ ከታጠብን በኋላ በጠንካራ ልብስ አለመፈተግ እንዲሁም ብግር ያለበትን ቦታ የቋጠረውን ፈሳሽ ተጭኖ ለማስወገድ አለመሞከር የሚሉ ሲሆኑ ወደ መድኃኒቶች ስንሄድ ብግርን ለማከም ቶፒካል ኤጀንት ወይም የሚቀቡ መድኃኒትነት ያላቸው ቅባቶችን እንጠቀማለን። እነዚህም ለምሳሌ ቤንዞይን ፐሮክሳይድ፣ ሬቲኖይድ የሚባሉ ሲሆኑ አንቲባክቴሪያ ያላቸው ቅባቶችም አሉ። እነዚህም ክሊንዳማይሲን 1%፣ ኤሪትሮማይሲን 2% እና ሌሎችም ናቸው። በተጨማሪም በአፍ የሚወሰዱ መድኃኒቶች እንጠቀማለን። ለምሳሌ ቲቲሲ ወይም ቴትራሳይክሊን የምንለው 500 ሚሊግራም በቀን 2 ጊዜ መጠቀም፣ ዶክሳይሲሊን 100 ሚሊግራም በቀን 2 ጊዜ መጠቀም፣ እንዲሁም ኤሪትሮማይሲን 500 ሚሊግራም በቀን 2 ጊዜ መጠቀም፣ ክሊንዳማይሲን 150 ሚሊግራም ወይም 300 ሚሊግራም በቀን 2 ጊዜ ወይም ቢአይዲ አድርጎ መጠቀም፣ እንዲሁም አይሶትርቲኖት 2 ሚሊግራም ፐር ኬጂ በመውሰድ ብግርን ማከም እንችላለን። በተጨማሪም ሆርሞናል ትሪትመንት የምንለው ነው። ይህም የሚያስፈልገው በተለይ ሴቶች ላይ በማንስትሬሽን ጊዜ ብዙ ብግር የሚወጣ ወይም ኤክሰስ አንድሮጅን ስለሚመነጭ ብዙ የብግር የሚነሳው በዛ ወቅት ይከሰታል። ስለዚህ ኮምቢኔሽን ኦራል ኮንትራሴፕቲቭ በመጠቀም ይህን ኦይል ፕሮዳክሽን በማቆም የአኪን ወይም የብግርን ስርጭት ማቆም እንችላለን። ሶስተኛ ደረጃ እነዚህን ተጠቅመን የማያቆምና ሲቪሪቲው እየጨመረ የሚሄድ ከሆነ ኮርቲኮስቴሮይዶችን በመጠቀም ብግርን እናክማለን ማለት ነው። አመሰግናለሁ።